እኔ ዛሬ የትግራይ ህዝብ ነግሬው ማላውቀው አንድ መረጃ ነግረዋለሁ ዛሬ ኢትዮጵያውያን ብዙም ይጠቅማቸዋል ይሰው ይስብና በማገር መስማት ያለበት የትግራይ ህዝብ ግን ነግረዋለሁ ምን አላቸው ቪዲዮን ላሰማችሁ መጀመሪያ ዝም ይቀልሜ ልንገራቸው በ8 ወር ትግራይ ስትወረር ጊዜ የኤርትራ ጀነራሎች የኢትዮጵያ ጀነራሎች አብረው ነበር እንትን የሚያወጡት ካርታ የሚያወጡት አዲስ አበባ 8 ወር የሄዱበት በዚህ በጸለምት ሄዳሉ በዚህ ተከዘ በዚህ አድዋ አካባቢ ሽረ ወደ አጽቢ ኤኒዌ መቀለ ዙሪያ ምናምን ተለያየ አካባቢ ሄዱ ነበር ወደ ራያ አካባቢ በጣም ከባድ ነው ትግራይ እንዲያም ሰፊ መሆኗ የታወቀችው ያኔ ነው ምንም ሊያረጋቸው አልቻለም በኤርትራ በዚህ ቢገባ የፋኖ እና የአማራ ልዩ ኃይል ሚሊሻ በዚህ ገባ መከላከያ ይሄን ሁላ እዚህ ይዞ በዚህ ገባ በፍጹም ሁሉንም ነው የመከታቸው ምን ብሎ ካርታ አወጣላቸው ካርታ ይዞላቸው መጣ ካርታ ይዞላቸው መጣ ምን ቀን እንደሆነ ሳሞራ ያውቃል ይሄ እኔ ከየት እንዳገኘሁት ሳሞራ ይገምታል ኤርትራ ጀነራሎች አሉ የኢትዮጵያ ጀነራሎች አሉ እዚህ ላይ እና የ8 ወር በዚህ በኩል ነው የምትገቡት አመራሮቹ ሞስት ላይክሊ እዚህ አካባቢ ነው የሚሆኑት ሰራዊት በዚህ በኩል ነው የምታገኙት እንደዚህ አካባቢ በዚህ ከገባ በዚህ መውጫ ያለው በዚህ ካደረገ በዚህ ካርታ ሰጣቸው ሰርቱ እንትራልኩ መመሪያ ሰጣቸው አጠገብ እዛ በተለይ ኤርትራ ወካይ ለመሆኑ የደርግ ወታደር ነበር እንዴ ይሄ ወያኔ ወታደር ነበር ይሉታል ማለት እንደዚህ ጨካኝ ሆኖ ማለት ነው ምን ከዛ ከሻለቃ በላይ የትዴፍ ማለት ነው ከሻለቃ በላይ ያኔ ትዴፍ አይባልም ነበር የትግራይ ልዩ ኃይል ነው የሚባለው ከሻለቃ አዛዥ በላይ ከማረካችሁ ወይ ቆስሎ ካገኛችሁት ወይ ከማረካችሁት ረሽኑት ነው ያላችሁ ረሽኑት ከሻለቃ በላይ አዛዥ ካገኛችሁ አትማሩት ረሽኑት ምን ይሰማዋል ይሄ እንደዚህ ብሎ ሲናገር ጨዋ ነው የሚመስለው አይደል ለትግራይ አዛኝ ነው የሚመስለው አይደል ይሄ ወታደር የነበረ ነው የሚመስለው አይደል ለዛም የህወሓት ታጋይ ነበር 17 ዓመት ሙሉ ታግሎ የመጣ ነው አይደል የሚመስለው 27 ዓመት ሙሉ የኢትዮጵያ ከፍተኛ አዛዥ ሆኖ ነው የመጣ የሚመስለው አይደል ማለት መማረክ ኖርማል ነው ሳሞራ በርካቶች እየማረከ የሱም እየተማረኩ ነው እዚህ የደረሰው ከፍተኛ ሰሜን ሸዋ የነበረው ሶስተኛ የመራኛው ሰሜን ሸዋ የነበረው ማን መስቀል የሚባለው አዛዡ ኮሎኔል ሰረቀ ብርሃን የመራኛ ከመጥፎ ሁኔታ ላይ የትግራይ የህወሓት ሰራዊትን ማርኳቸው መራኛ ይመስለኛል ወደ ገደል ነበር የከተታቸው በጣም የመጨረሻ ምንም አጥንት የማይገኝበት ገደል ከነ ህይወት ሰረቀ ብርሃን ተማርኮ ነበር ማን እንደበላው አይታወቅም እኔ አላቅም ከዛ በኋላ መማርኩ ግን አውቃለሁ ቪዲዮ አለው በጣም ጀግኖች ናቸው ይሄን ሰራዊት ይዤ አታሸንፉኝም ነበር ያላቸው የህወሓት ሰራዊት ይዤ እኔ አልሸነፉም ነበር ነው ያላቸው ጀግና ተዋጊ ነበር ይባላል መማረክ የነበረ ነው ሳሞራ ግን የጭካኔ እና ምን ያህል የትግራይ የሚባል ኃይል እንዳያሸንፍ የመጨረሻ አመራር የሚባል ለማጥፋት ከሻለቃ በላይ ከማረካችሁ ወይ ቆስሎ ካገኛችሁት ረሽኑት ብሎ ትእዛዝ ይሰጣቸው እዚህም በርከና ወያኔ ተጋዳላይ ዲኔሩ እየተባለ ማለት ነው እዛ የነበሩት ጭምር እስኪ ደንቃችሁ እስኪ ገርማቸው ማለት እንደዚህ አይነት ቋንቋ አለ እንዴ ምንድነው ምርኮኛ መረሸን ምን ማለት ነው ብሎ እስኪ ገረሙ ድረስ የሰው የጭካኔ ያሳያቸው ነው የኢትዮጵያ ጀነራሎች እነማን ነበሩ ያውቃል ይሄ ሳሞራ ያውቃል በኤርትራ በኩል እነማን እንደነበሩ ያውቃል ሰውየው አልነበርኩም የተሳተፈ አላውቅም በትግራይ በኩል እኔ እጄ የለበት ተዋግቼ አላውቅም ነው የሚለው በየሄደበት አሁን አይለውም መጀመሪያ ግን ሚዲያ እየጠራ ወደ አዲስ አበባ የሚያስነግራቸው ልጆች ነበሩ ሚዲያ እየጋበዘ ወደ አዲስ አበባ ያሉትን ከመቀለ ጭምር እየጋበዘ እኔ የለሁበት በፍጹም ገብቼ አላውቅም ኢንቫይት አልተደረኩም ናና አግዘን ተብዬ ኢንቫይትም አልተደረኩም ለምንድን ነው ወደ ትግራይ ጦርነት አንተ ተሳትፈ ከቴዴፍ ጋር አልተጋበዝኩም ሲል እኔ ግብዣ አልቀረበልኝም ይላል ግብዣ አልቀረበልኝም ማለት እንዲሁ ኢንቪቴሽን ለብሔራዊ ጨዋታ ናይጄሪያ አሁን የአፍሪካ ጨዋታ አፍሪካውያን ዓለም አቀፍ አሁን ወደ አሜሪካ ምናምን እየመጡ አይደል ሜክሲኮ ካናዳ የሚዘጋጀው ላለዋጫ ግብዣን የሚደረግላቸው ተጫዋቾች ለብሔራዊ ቡድን ተሰለፋለ ተብሎ ና ተሰለፈ እሱም ና ተሰለፈ ተብሎ ግብዣ ሊደረግለት እንደዛ ነበር የጠበቀው ይሄ ሰውዬ አሁን
ሳሞራና አብይ አህመድ ያላቸው ልዩነት ትከታተላላችሁ። በኤርትራ ላይ ኤርትራ ኢትዮጵያን የማተራመስ እቅዳቸው ሁሌም አለ፣ ትላንትም ነበር ዛሬም አለ ይላል። እሱ በነበረበት እስከ 90 ዓመተ ምህረት ኤርትራ አተራማሽ እንደሆነ አይናገሩም። አብረው ነው የሚውሉት። እነዚህ አስመራ ደርሰው እዚህ ደርሰው ነበር የሚመላለሱት። ይሄ ሰውዬ እኮ አንዳንዱ ዝም ብሎ ሚስጥር ለማውጣት ነው እንጂ እኮ አስመራ ሄዶ ቤተሰቡ የወንድሙ ልጅ ቤተሰብ ስለነበሩ እናቱ አስመራ ነበሩ። አስመራ ሄዶ ተዘጋጅቶለት ማዶ ከነበሩት ያኔ ጀራሎች ወደ ኤፍሬም ጋር ምናምን ኢንቫይት ተደርጎ እዛ በቪአይፒ ነበር ትሪት የሚደረገው አስመራ። እናቱን ለመጠየቅ ወንድሙን ለመጠየቅ ሲሄድ ወደ አስመራ ሲሄድ ያ ዘመን የፍቅር ዘመን ነው እና ምን ይላል ያን ዘመን ጨምሮ የማተራመስ ህልሙ ይላል። ወደ ኢህአዴግ ዘመን ከኢትዮ ኤርትራ ጦርነት በኋላ የምናውቃቸው ቋንቋዎች ናቸው እነዚህ። አብይ አህመድ ታሪኩን ቀይሬዋለሁ፣ ኤርትራ በኢትዮጵያ ልማት የሚደሰት በኢትዮጵያውያን እንትን በቃ ደስ የሚለው ለኢትዮጵያ ሰላም የሚሰራ በዓለም አቀፍ ህብረተሰብም እየተወደደ የሰላም መንግስት የሰላም ሀገር መሆኑ ያስመሰከረ ያለ ብሎናል አብይ አህመድ። ከዚህ ጋር አይግባቡም። ከዚህ ጋር አይግባቡ። አጠራጠር አድርገን እንሄድበታለን ተመልካቾች። ሻዕቢያ ናይ ኣብ ኢትዮጵያ ናይ ምትመር ስትራቴጂው አይቀየረ ቀደሙን ነይሩ ሕዝቡን ሳይዘውት ዘለ ኣብዝዋን እዚ بحق ንምዝራብ መንግስት ኤርትራ ናይ ሰላም ሓይሊ ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ። መንግስት ኤርትራ ኣብዚ እዋን እዚ ኢትዮጵያ ምስ ካልኦት ኣገር ዘለዋ ሓደ ፀገማት ንምፍታሕ ዝተፈለየ ተራ እንዳተፃወተ እዩ ዘሎ። ድሌት ናይ መንግስት ኤርትራ ኢትዮጵያ ምስ ካልኦት ብሰላም ኮይና ምስ ኤርትራ ዘለውን ናይ ቁጠባን ናይ ፖለቲካን ዲፕሎማቲክ ስራሕ ዓብዩ ተማሂሹ ብሓባር ክንጥቀም ኢና ዝብል እምበር ውግእ ህዝቢ ኤርትራ አይደልእ፣ መንግስት ኤርትራ አይደልእ፣ ህዝብን መንግስት ኢትዮጵያን አይደልእ። ምስኣቶም ገሊፍካ ምስ ካልኦት እውን ውግእ ዝበሃል ዘረባ ከይፍጠር አብይ ናይ ሓውነት ስራሕ ይሰርሑ ኣለዉ። ብሓፂሩ ግን ክዋግኡ ደልዮም ኣይኮነን፣ ከዋግእ ዝኽእል ዓቕሚ የብሎምን። ተወና ድሌቶም ድሕሪ ምርጫ ዝበሃል ዝፈጥርዎ ዘሎ ምክንያት እዩ። ድሕሪ ምርጫ ዝብልስ ምክንያት እዩ ንምግፋፍ እምበር እዚ ዕግርግር እዚ ከም ዝበልኩ ቅድም ፌደራል መንግስቲ ቅድም ኢሉ ንወድኦ ነይሩ። ምርጫ ናይ ሕዚ እያ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።